ሰላም ጤና ይስጥልን እንዴት ዋላችሁ የጨፌ ሚዲያ ተከታታዮች ሰላምታችን በያላችሁበት ድረሳችሁ እያልን አሁን ከስራ ባልደረቦቼ ፈትለወርቅ ደሳለኝና ከፋለው በቀላ ጋር በመሆን በወቅታዊ ጉዳይ ትንተና የምንሰጥበት ሰዓት ላይ ደርሰናል። እስከ መጨረሻ ተከታተሉ። አራት ዋና ነጥቦች ይዘናል። አንደኛው ነገር የኢትዮጵያ አረንጓዴ አሻራ ሲሆን ሁለተኛው ነገር ደግሞ አሊባባ ኢትዮጵያ ውስጥ በመግባትና ሶስተኛ ቲክቶከር ጆን ዳንኤል በኢትዮጵያ አየር መንገድ ያደረገው የሽብር ወንጀልና አራተኛ ሂዝቦላና እስራኤል ባደረጉት የተኩስ ልውውጥ ላይ ነው። ከዋነኛው ስንጀምር የኢትዮጵያ አረንጓዴ አሻራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 6 ሚሊዮን በሚለው መሪ ቃል ችግኝ ተከላ ተደርገዋል። በዚህ ዙሪያ የህዝብ ተሳታፊነትና ውጤቱ ምን ይመስል ነበር ከሚለው እንጀምር። እንግዲህ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ብዙ ችግኝ ተከላ ላይ ትኩረት ሰጥቷል። በዛም መሰረት ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ጊዜ ባስቀመጡት አቅጣጫ 600 ሚሊዮን ችግኞች በአንድ ጀንበር ወይም ደግሞ በአንድ ቀን እንዲተከል አቅጣጫ አስቀምጦ ነበረ፣ አመራር ሰጥቶ ነበረ ማለት ነው። በዛ መሰረት 600 ሚሊዮን ችግኞች በአንድ ቀን ለመትከል እቅድ ተወጥቶ ነበረ። በዛ እቅድ መሰረትም እየተተከለ ነበር ማለት ነው። ይሄ እቅድ በገጠር፣ በከተማ፣ በወንዶች፣ በሴቶች፣ በትናንሾች፣ በትላልቆች ሃይማኖት ሳይለይ፣ ጎሳ ሳይለይ፣ አቅጣጫ ሳይለይ፣ ክልል ሳይለይ መላ የኢትዮጵያ ህዝብ በ29 ሚሊዮን በላይ የሚሆን ህዝብ ተሳትፎ አድርጎበታል ማለት ነው። ምን አይነት ተክሎች ናቸው፣ ምን አይነት ችግኞች ናቸው የተከሉት ብለን ብናወራ አብዛኞቻቸው ዳገታማ አካባቢ ምናምን ሊሸፍነው የሚችሉና ጎርፍን ለመከላከል የመሬት መንሸራተትን የመከላከል ብቃት ያላቸው ዛፎች ተተክለዋል። ሌሎች ደግሞ ለምግብነት የሚውሉ ዛፎች ወይም ችግኞች የተለያዩ ቦታ ተተክለዋል። ይሄ ደግሞ ኢትዮጵያ ራሷን በምግብ ራሷን እንድትችል የሚያደርግ ነው ተብሎ ታስበዋል። አብዛኛው ደግሞ ምንድነው አንዳንድ ቦታዎች በረሃማነት እየሰፋ ነው። የተለያዩ ቦታዎች እሱን ለመከላከል ጥላ የሚሆኑ ዛፎች በየቦታ ተተክለዋል። ስለዚህ ዘርፈ ብዙ ችግኝ አይነቶች ናቸው እየተተከሉ የነበሩ ማለት ነው። አላማው ምንድነው? ይሄ ዛፍ መትከል አላማ ምንድነው? ምን ያመጣል የሚለው ዓለም ላይ እየመጣ ያለው አየር ንብረት መጥፎ አየር ንብረት ወይም ደግሞ ድርቅ እሱን ለመቀነስ ኢትዮጵያ የራሷን ድርሻ የተወጣች እንደሆነ የሚያሳውቅ ነው ማለት ነው። ውብ አገርን ለትውልድ ለማስተላለፍ የሚመጣ ጄኔሬሽን ወይም ደግሞ የሚመጣ ትውልድ አረንጓዴ የሆነች ውብ የሆነች አገር እንዲረከብ በማድረግ አኳያ ይሄ ትልቅ ሚና ይጫወታል ብዬ አወራለሁ ማለት ነው። ጨፌም በዚህ ላይ ብዙ ዛፎችን ተክለዋል። በየዓመቱም ዛፎችን ይተክላል። በዚህ ዓመትም የተለያዩ ዛፎችን በአካባቢ ተክለዋል። በመቶ የሚቆጠሩ ችግኞችን በሰራተኞቹ አማካይነት በየቦታ የተከለበት ሁኔታ ነው ያለው። በማግስቱ ደግሞ የጽዳት ዘመቻ አካሂደዋል። ምንድነው ይሄ መርሃ ግብር? ዛፎችን መትከልና አካባቢ ጽዳት ዘመቻ አንድ ላይ ተያይዞ ስለሚሄዱ አካባቢያችን ውብ በማድረግ ላይ በጣም ትልቅ ሚና ይጫወታሉ ብሎ ስለሚያስብ ጨፌም ሰራተኞቹ የዋና ቢሮ ሰራተኞቹን ሰብስቦ ወደ ሜዳ ወጥቶ በጽዳትም ዘመቻ በችግኝም ተከላ ተሳትፏል። ይሄ ደግሞ ጨፌ ህብረት ስራ ማህበር ከአገር መንግስት ጋር ወይም ደግሞ ከመንግስት ጋር ብዙ ድጋፍ እያደረገ የራሱን አስተዋጽኦ እያደረገ መሆኑን የሚያመላክት ነው ማለት ነው። እስኪ በዚህ ዙሪያ ደግሞ አንቺ የምትጨምሪበት በጨፌ ዙሪያም ሆነ በችግኝ ተከላ አንዳንድ ነገር ጨምሪበት። እሺ፣ አመሰግናለሁ። ያው ከፍ ያለው እንደተናገረው የአረንጓዴ አሻራ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 600 ሚሊዮን ችግኞችን እንተክላለን በሚል መሪ ቃል ተናግረው ነበረ እና ይሄን በችግኝ ተከላው ሰዓት መላው የኢትዮጵያ ሕዝብ ህፃናት፣ ወጣት፣ አዛውንት፣ አረጋውያን፣ የውጭ ሀገር ዜጎች በመገኘት አሻራቸውን አሳርፈዋል ማለት ነው። 29.1 ሚሊዮን የሚሆን ህዝብ ወጥተው በ318.4 ሺህ ሄክታር ላይ አሻራቸውን አሳርፈዋል ማለት ነው። ህዝቡ በነቂስ ወጥቶ ይሄንን ስራ ያደረገበት
ስንመለከት ሙሉ የኢትዮጵያ ህዝብ የሀገር ፍቅር እንዳለው ነው የሚያሳየው። ይሄ የሚያሳየው ህዝቡ ለሀገሩ ፍቅር አለው ምን ያክል ተቆርቋሪ ነው የሚለውን ነው የሚያሳየው ማለት ነው። 600 ሚሊዮን ችግኝ ተብሎ ነበረ ግን ከግቡ በላይ ነው ያመጣው ማለት ነው። 615.7 ሚሊዮን የሚሆን ችግኝ ተተክሏል ማለት ውጤታማና አመርቂ የሆነ ነው ማለት ነው። በዚህም ባሻገር ጨፌ ወጣቶች ሁለገብ ህብረት ስራ ማህበር የሆነው በዚህ በአረንጓዴ አሻራ ላይ ተሳትፎ አድርጓል። ሙሉ የቢሮ ሰራተኞችን ይዞ በመውጣት ወደ 10,000 የሚጠጉትን ችግኞችን ተክሏል ማለት ነው። በነጋታውም የጽዳት ዘመቻን አድርጓል። ከሙሉ ሰራተኞችና ከአካባቢ ነዋሪዎች ጋር የጽዳት ዘመቻን በማድረግ ተሳትፎውን አድርጓል ማለት ነው። የጽዳት ዘመቻ ለሁላችንም እንደሚጠቅም ሁሉ በአንድነት በፍቅር በመተባበር አንድ ላይ ሆነን የምናደርገው ነገር ግን አመርቂ የሆነ ውጤት ያመጣል። ጥሩ የሆነ ነገር ጥሩ ፍቅርን ሰላምን ያመጣል ማለት ነው። እስኪ ወደ አንቺ ደግሞ አስተላልፋለሁ። እሺ አመሰግናለሁ። የጨፌ ህብረት ስራ ማህበርም ይሄንን ችግኝ በመትከል ዙሪያ ድርሻውን ተወጥቶ ነበር። በማግስቱም ደግሞ ጽዳት ለሁላችን በሚል መሪ ቃል ጽዳት ዘመቻ አድርጎ ነበር። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሰራተኞች በሙሉ ሁሉም ተሳትፎ ነበር። ይሄ ደግሞ ሀገራችን፣ ሰፈራችን፣ አካባቢያችን ጽዱ የሆነ አየር እንድናገኝ ይረዳናል ማለት ነው። በዚህ ዙሪያ ይሄን ኃይል ካነሳን ወደ ሁለተኛ ነጥብ ነው የምናልፈው። አሊባባ ኢትዮጵያ ውስጥ በመግባት አሊባባ የኢትዮጵያን ኢኮኖሚ ማሻሻያን ተከትሎ ነው ኢትዮጵያ ውስጥ የገባው። ለሀገራችን ምን ጥቅም አለው በሚለው እስኪ እናውራበት። አሊባባ አንድ የቻይና ኩባንያ ነው። አሊባባ ግሩፕ ወይም አሊባባ ፋውንዴሽን ወይም ደግሞ አሊባባ ድርጅት ብለን የምንጠራ ድርጅት ነው። ቻይና ውስጥም የተለያዩ ዓለም ሀገራት ላይ በንግድ እንቅስቃሴ ተሳትፎ የሚያደርግ ድርጅት ነው። ሰሞኑን ደግሞ ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ የመጣበት ሁኔታ የኤሌክትሮኒክስ ቁሳቁሶችን ንግድ ለመጀመር ሀሳብ እንደያዘ ተነግሯል። በዚህ እንቅስቃሴም የኢትዮጵያ አየር መንገድና የኢትዮጵያ ዲጂታል ትራንስፎርሜሽን ጋር ውይይት አድርጓል። ምን ላይ መስራት እንዳለበት፣ እንዴት መስራት እንዳለበት፣ የት አካባቢ ቢሰራ ውጤታማ እንደሚሆን ከነሱ ጋር የኢትዮጵያ አየር መንገድና የኢትዮጵያ ዲጂታል ትራንስፎርሜሽን ድርጅት ጋር ተወያይተዋል ማለት ነው። ማን ድርጅቱ? የአሊባባ ድርጅት ማለት ነው። የኢትዮጵያ ኢኖቬሽን እና ቴክኖሎጂ ሚኒስቴር የሆኑት ኢሽሩን አለማየሁም እዚህ ላይ ውይይት አድርጎ ነበረ። አሊባባ ወደ ኢትዮጵያ መምጣቱ የተለያዩ ዘርፈ ብዙ ጥቅሞች አሉት ብለዋል እዛ ፕሮግራም ላይ። ይሄ ብቻ አይደለም። ጥቅሙ ምንድነው? አሊባባ ወደ ኢትዮጵያ መምጣቱ ጥቅሙ ምንድነው? የኤሌክትሮኒክስ ንግድ ኢትዮጵያ ውስጥ መስፋቱ ምንድነው ጥቅሙ የሚለው ላይ ብንወያይ ደግሞ ሌላ ዘርፈ ብዙ ነገሮች ሊኖር ይችላል። አንድ ኢትዮጵያ በዓለም አቀፍ ደረጃ በቴክኖሎጂ ተወዳዳሪ እንድትሆን ያደርጋታል። ሁለተኛ ደግሞ ኢትዮጵያ የወጣቶች ሀገር ናት። በብዛት ወጣቶች የሚገኙባት የበዙባት ሀገር ነው። ብዙ የስራ አጥነት ነገሮች አሉ። ለምሳሌ ጨፌ ውስጥ ብንመጣ አብዛኛው ወጣቶች የተሰበሰቡበት ነው ድርጅቱ። ወደኛስ ቢመጣ ወደ ጨፌ ቢመጣ ምን እንቅስቃሴ ሊያደርግ ይችላል? እኛስ ምን አይል ልንለወጥ እንችላለን? በተለያዩ ቴክኖሎጂዎችን እንዴት ራሳችን አፕዴት ማስተካከል እንዴት እንችላለን የሚሉን ወደ ራሳችን ስናስብ ራሱ ብዙ ጥቅሞች እንዳሉ እናውቃለን ማለት ነው። ስለዚህ ለወጣቶች የሥራ ዕድል የመፍጠር ረገድ በጣም ትልቅ ሚና የሚጫወት ድርጅት ነው ማለት ነው። ኢትዮጵያን ኢኮኖሚ ድገት ላይስ ምን ይሰራል የሚል ኢትዮጵያ ከዓለም ጋር ትገናኛለች። ኤሌክትሮኒክስ ወይም ደግሞ የቴክኖሎጂ እቃዎች ኢትዮጵያ ውስጥ ሰፉ ማለት ኢትዮጵያ ወጣቶችና ኢትዮጵያ ሕዝቦች በተለያዩ የቴክኖሎጂ እንቅስቃሴዎች ላይ ተሳትፎ ያደርጋሉ። ተሳትፎ ያደረጉ ማለት ደግሞ እውቀታቸው፣ ጥበባቸው ከዓለም ጋር ተወዳዳሪ የሚሆንበት ሁኔታዎች የሚፈጠሩበት ሁኔታዎች ሊፈጠር ይችላል ማለት ነው። ተወዳዳሪ እንድንሆን ያደርጋል ማለት ነው። ሌላ ደግሞ ኢኮኖሚ ድገት ነው።
ኢኮኖሚ እድገት ይመጣል። በቴክኖሎጂ በተሻሻልን ቁጥር የኢኮኖሚ እድገታችን እየጨመረ እየተስተካከለና ዓለም ያለችበትን ደረጃ የማንደርስበት ምንም ሁኔታ አይኖርም ማለት ነው። አሁን ወደ ሶስተኛ ነጥባችን ስናልፍ ቲክቶከር ጆን ዳንኤል በኢትዮጵያ አየር መንገድ ያነሳው የሽብር ወንጀል ነው። እንግዲህ እንደሚታወቅ የኢትዮጵያ አየር መንገድ የሀገራችን ኩራት የሆነውና ጥሩ ስም ያለው ነው። ይሁን እንጂ ይሄ ቲክቶከር ጆን ዳንኤል የሚባለው በዚህኛው ሰሞን የሽብር ወንጀል ሰርቶ ነበረ። እስኪ በመጀመሪያ ይሄንን ቪዲዮ ተከታተለን እንመለስ። ወደዱም ጠሉም ማለት ነው መቀሌ ኤክስቴንድ ያደረጉትና ኤመርጀንሲ ላንዲንግ ያደርጋሉ ግዴታ። በቃ አንወርድም ማለት እኮ ማርያምን ተመለስ። እግዚአብሔር ሙዳቸው ነው እኮ አንዴ እንደዚህ እንሞክራቸው ብሎ እኮ ነው አይደለም እየሰማ እንዴ። አሁን ላይቭ ስገባ ችግር አጋጠመን ምናምን ቅድም ምን ብሎ ነው እኔ ቀርጬዋለሁ። የቅድሙን የሚያወራው ሰውዬው 4 ሰዓት ይዘጋል ብሎ ነው አልሄድም ያለው አይደል? አንወርድም ይወርድ በፖሊስ አስወርድ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ፣ 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። እንግዲህ ተመልካቾቻችን ቪዲዮውን አይተን ተመልሰናል። በዛ ሰዓት ሰው ላይቭ ላይ የሚያሳየው ሰው ምን ሊመስለው ይችላል ብለን በዚህ ሀሳብና በነሐሴ 16 2016 ነበረ የአሸንዳ በዓል የሚከበርበት ቀን ነበረ። ለዛም አብዛኞቻቸው ትኬት ቆርጦ ነበረ። ትኬት ቆርጦም አውሮፕላን ውስጥ ገብቶ ነበረ። አውሮፕላን ውስጥ በገቡ ጊዜ የኢትዮጵያ አየር መንገድ ያው ልምድ ስላለው የተለያዩ ልምዶች ስላሉ በነገራችን ላይ ኢትዮጵያ አየር መንገድ አንድ ዓለም ላይ 7ኛ በኳሊቲ አሹራንስ ኳሊቲ ሰርቪስ በመስጠት ኢትዮጵያ አየር መንገድ በዓለም ላይ 7ኛ ነው፣ ተሸላሚ ነው በየዓመቱ። በአፍሪካ ደግሞ 1ኛ ነው እና ምን እንደምሰራና እንዴት እንደምሰራ የሚያውቅ ድርጅት ነው እና አየሩ ጭጋጋማ ነው፣ አየሩ ዳመናማ ነው፣ አደጋ ሊፈጠር ይችላል እና ዛሬ እንቅስቃሴ አላደርግም፣ ዛሬ በረራ እናካሄድም ምናምን ምን ላይ ተስማሙ። ሰራተኞቹ ተስማሙ። ከዛ በኋላ መጨረሻ ላይ አይ አንሄድም፣ ዛሬ በረራ አይካሄድም፣ ወይም ደግሞ ጭጋጉ ካለፈ በኋላ ዳመናው ከተገፈፈ በኋላ ወደ እንቅስቃሴ እንገባለን የሚል ድርድር ላይ ነው የደረሱት ማለት ነው። በዚህ መሀል አውሮፕላን ውስጥ ገብቶ የነበሩ ብዙ ሰዎች ነበሩ። ከብዙ ሰዎች ደግሞ 6 ሰዎች 4 ወንዶችና 2 ሴቶች ስማቸውን መጥቀስ ካስፈለገ ዮሐንስ ዳንኤል በራ ቲክቶከር ጆን ዳንኤል የሚባለው ነው። ሁለተኛ ደግሞ አማኑኤል ማውጫ አብራ፣ ናትናኤል ወንደሰን ሹሜ፣ ኤልያስ ድርባ በዳኔን፣ ኢዲዲያ ነጻነት አበበ፣ ኢሌኒ ክንፌ ተክለአብ የሚባሉ ናቸው ወጣቶቹ ማለት ነው። አይ እኛ አንወርድም፣ እኛ ከአውሮፕላን አንወርድም፣ እንበራለን፣ መብረር አለብን፣ መሄድ አለብን ብሎ ጭቅጭቅ፣ ንትርክ፣ ግርግር አነሱት ማለት ነው። በዛ ወቅት ላይቭ ሲከታተሉት የነበሩ ሰዎች ወደ 20 ሺህ በዛች ደቂቃ በዛች ቅጽበት ውስጥ ወደ 20 ሺህ ሰዎች ናቸው በቀጥታ ሲከታተሉ የነበረው። ያ ደግሞ የኢትዮጵያ አየር መንገድ ስመገናና ታዋቂ የሆነ ኢትዮጵያ አየር መንገድ ላይ ምን ያመጣል? የስም ጉድፈትን ያመጣል ማለት ነው። የስም ጥፋትን ያመጣል ማለት ነው። አፍሪካ ላይ የታወቀ ዓለም ላይ የታወቀ ኢትዮጵያ አየር መንገድ የስም ጉድፈት ያመጣበታል ማለት ነው። ስም የማቆሸሽ ዘመቻ ነበረ እዛ ውስጥ። አንወርድም፣ እንደዚህ ነው ኢትዮጵያ አየር መንገድ እንደዚህ አድርጓል፣ ልክ አይደለም ምናምን የሚለው ንግግርና ስድብ ያዘለ ነበር እዛ ላይ ማለት ነው። ግን ብዙ ሰዎች እዛ ላይ ሰራተኞች፣ የጸጥታ ሰራተኞች አይ ውረዱ፣ ቀስ ብላችሁ ውረዱ ብሎ በእንክብካቤ በጸጥታ በእርጋታ ነገሮቹን ሲያበርዱ የነበረበት ሁኔታ ነው ያለው ማለት ነው እንጂ ይሄ ስመገናና የሆነ አየር መንገድ ስሙ ሲጠፋ ብዙ ግርግር ሲፈጠርበት ይሄን አይል ማሰብ የሚከብድብናል ማለት ነው፣ ይከብደናል ማለት ነው። ብዙ ነገር ችግሮች ሊፈጠሩ ይችሉ ነበረ። ግን የኢትዮጵያ ጸጥታ ኃይሎች እዛ ውስጥ አረጋጉትና በሰላም እንዲወርዱና በሕግ መጠየቅ ከነበረባቸው ደግሞ ውሎ አድሮ እንዲጠየቁ
ተደረገ። ሰሞኑን ደግሞ ፖሊስ ምርመራውን ማካሄድ ጀመረ። በስተጀርባቸው ማን አለ የሚለው ላይ ነው እየተጀመረው ማለት ነው። አቃቤ ሕግም የራሱን የስራ ድርሻውን እየተወጣበት ያለበት ሁኔታ ነው ያለው። ስድስቱም በሕግ ሊጠየቁ የኢትዮጵያን አየር መንገድ ላይ ወከባ ፈጥሯል፣ ግርግር ፈጥሯል፣ የሰላም እንቅስቃሴውን አውኳል የሚለው ክስ ተመስርቶባቸዋል። እነዚህ ወጣቶች የሀገራቸውን ድርጅት ታዋቂ ድርጅትን በእውቀታቸው በችሎታቸው በጥበባቸው ሊያገለግሉ ማገልገል ሲገባቸው ወደዚህ መምጣታቸውና መበጥበጥ ማሸበራቸው ከነሱ የማይጠበቅ ነው ብሎ ብዙ ሰዎችም የተለያዩ ኮሜንቶችን የተለያዩ ሀሳቦችን ሰጥቶ ነበር ማለት ነው። አዎ እስኪ በዚህ በድርጊቱ ምክንያት በሰዎች ዘንድ እንዴት ነው ሊታይ የሚችለው? ሰዎች እንዴት ነው ሊረዱ የሚችሉት? እስኪ በዚህ ዙሪያ ደግሞ አንቺ ሀሳብ ጨምሪበት። ነው በሰዎች ዙሪያ ብዙ አመለካከት ሊኖረው ይችላል። ምክንያቱም በዓሉ አሸንዳ ነው። አሸንዳ ደግሞ በብዛት የሚታወቀው በመቀሌ አካባቢ በተለያዩ አካባቢዎች ይከበራል። ያው እንደ ስሙ ልዩነት ሊኖረው ይችላል እንጂ እና ይሄ የሚያመለክተው አሁን ህዝቡ ሊረዳው የሚችለው ይሄ የብሔሩን የማንቋሸሽ ወይም የብሔር አለመፈለግ በዛ ብሔር ላይ ያለውን ተጽዕኖ ነው ሰውየው እያወራም እየተናገረም የሚገኘው። ይሄ አመለካከት እንዲኖር ያደረጉት ደግሞ እነዚህ 6 ተጠርጣሪዎች ናቸው። ይሄ መኪና አይደለም፣ መኪና ነው መሄድ አለብህ አትሄድም ተብሎ ሊወሰን የሚችለው እንጂ ተፈጥሮ ባመጣው የአየር ንብረት ሁኔታ መብረር አይቻልም እየተባለ ፕሌኑን አስገድደው እንዲበሩ ማድረግ ማለት ግን እንዲሁ ስንመለከተው ራሱ ይሄ አላማውም ሊሆን የሚችለው ከጸረ ሰላም ኃይሎች ተልኳቸውን ተቀብለው እየተንቀሳቀሱ እንደሆነ ነው የሚያሳየው። ምክንያቱም የአየር ንብረት ሁኔታው ልክ አይደለም እየተባለ አይ መሄድ አለብን፣ አይ ማክበር አለብን፣ እዛ መገኘት አለብን ማለት ይሄ አታከብሩም አትገኙም አይደለም። የአየር ንብረቱ ልክ አይደለም። ልክ እስኪሆን ድረስ ደግሞ መጠበቅም ካለብን ይጠበቃል። መጠበቅ ማይቻልም ከሆነ የሚያልፍም ከሆነ ያልፋል ማለት ነው። ይሄ ደግሞ የሚያሳየው በድብቅ ስራቸውን እየሰሩና ምን እያደረጉ እንደሆነ ግልጽ ነው ማለት ነው። ከጸረ ሰላም ኃይሎች ጋር ስራቸውን እየሰሩና እየተንቀሳቀሱ መሆኑን ያስታውቃል ማለት ነው። ያው ከቪዲዮ እንደተመለከትነው ወይም እንዳየነው ኦፕሬተሩ ሲናገር ነበረ ተከሰከሳላችሁ እየተባለ እንከስከስ የሚለው ደግሞ ይሄ የብዙ ሰው እልቂትን የሚፈልግ ደግሞ አሸባሪና ሽብርተኛ እንደሆነ ነው እንትን የሚለው የሚያሳየው። ፖሊስም በዛ ላይ ነው ትኩረት የሰጠው። አሁን ለምሳሌ በቪዲዮ እንዳየነው ብዙ ሰዎች ናቸው እዛ ውስጥ የነበሩት። አትሄዱም፣ አትንቀሳቀሱም፣ የአየር ሁኔታው ልክ አይደለም ምናምን እየተባለ ትከሰከሳላችሁ፣ ተቆጣጣሪዎች ትከሰከሳላችሁ፣ አደጋ ሊደርስብን ይችላል። አውሮፕላኑ የያዘው ትንሽ ሰው አይደለም፣ 50-60 ሰው ነው። 50-60 ሰው ባንዴ ከሚያልቅ ደግሞ ጉዞ ቢቀር ይሻላል አየር እስከተካከል ድረስ ብሎ ሲናገሩ ነበር። እና እነሱ ደግሞ 6 ወጣቶቹ እንከስከስ እንጂ መሄድ አለብን እንከሰከሳለና እንከስከሳ ምናምን የሚል ሐሳባቸውን ነው የሰጡት። ይሄ ደግሞ በስተጀርባቸው ማን ነው ያለው? ልጆቹ ምን አይነት ተልዕኮ ይዞ ነው እየሄዱ ያሉት? እውነት ነው አሸንዳ ነው መከበር አለበት። የአንድ ትልቅ ህዝብ ባህል ነው። ህዝቡ በደስታ የሚያከብረው ባህል ነው። በጣም ማንም ሰው የሚወደው ነው አሸንዳ ባህል። እዛም የነበረባቸው ግን አየር ሁኔታ ካልፈቀደ ነገሮች ላይ ተሳትፎ ማድረግ አሸንዳ ላይ ተሳትፎ ማድረግ አይቻልም። በሌላ አማራጮች ወይም ደግሞ አየሩ ሲስተካከል መሄድ የሚቻልበት ሁኔታ አለ። አየር መንገዱ ራሱን አስተካክሎ ወይም ደግሞ አየር ሁኔታውን ካየ በኋላ ካረጋገጠ በኋላ ጉዞ መቀጠል የሚቻልበት ሁኔታ በነበረበት ወቅት አሁን ሄደን አየር ሁኔታ አመቺ ባልሆነበት ወቅት እንከስከስ የሚለው ነገር ራሱ በስተጀርባ የሆነ አጀንዳ ሊኖር እንደሚችል የሚያስጠረጥር ነው ማለት ነው። ስለዚህ ነው ፖሊሱም እዚህ ላይ ትኩረት ሰጥቶ የሽብር ቡድን በስተጀርባቸው ይኖር ይሁን እንደ ብሎ ክስ መሰረተባቸው ማለት ነው። እንግዲህ እንዳጠቃላይ ይሄ ድርጊት ተገቢ ያልሆነና በሰዎች ዘንድም ተቀባይ ያልሆነ ነገር ነው እሱ የሰራ። ቀጣይ ነጥባችን ስናልፍ አሁን ደግሞ ሂዝቦላና እስራኤል ባደረጉት የተኩስ ልውውጥ ነው። በዚህ ዙሪያ እናንሳ።
ዓለም ላይ መካከለኛ ምስራቅ እንደምታወቀው የጦር ቀጠና ነው። ዓለም ላይ ዓለምም ታውቀዋለች። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያውቃሉ። ብዙ ሀገራት ያውቃሉ። በዚህ ዙሪያ እናንሳ። ዓለም ላይ መካከለኛ ምስራቅ እንደምታወቀው የጦር ቀጠና ነው። ዓለም ላይ ዓለምም ታውቀዋለች። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያውቃሉ። ብዙ ሀገራት ያውቃሉ። እስራኤልና ፍልስጤም ከዘመናት ጀምሮ ጦርነት ሲካሄድባቸው ብዙ እልቂቶች ሲከሰቱ ብዙ ንብረቶች ሲወድሙ የነበረበት ሁኔታ ነው ያለው። እኔም በቅርብ ጊዜ አስታውሳለሁ ያሲር አረፋትና ኤሪያል ሻሮ የሚባሉ የዛሬ 20 ዓመት አካባቢ እኛ ልጅም ሆነን በነበረበት ወቅት ያሲር አረፋ ኤሪያል ሻሮና ያሲር አረፋ ጦርነት ሲያካሂዱ እነዚህ ቡድን ካላጠፋን እኔ አልሞትም፣ ኤሪያል ሻሮም ያሲር አረፋ ቡድን ሳይጠፋ ከምድር አላልፍም ይል ነበረ። ኤሪያል ሻሮም ያሲር አረፋ ሳይሞት አልሞትም ስል ነበረ። እንደዚህ እያሉ ሁለቱም መሪዎች የሞቱበት ሁኔታ ነው ያለው። ያም ቀጥሎ ሰሞኑን ደግሞ ዛሬ ዓመት አካባቢ መስከረም 26 እንደ አውሮፓን አቆጣጠር ትልቅ ጦርነት የሮኬት ልውውጥ ነበረ። ሂዝቦላ፣ ሐማስ፣ ሂዝቦላና የተለያዩ የሽብር ቡድኖች በተለያየ አቅጣጫ ይነሳሉ እስራኤል ላይ። ሰሞኑን ደግሞ ባለፈው ዓመት ያ እንቅስቃሴ ተጀምሮ ነበረ፣ እንደ ጦርነት ተጀምሮ ነበረ። በመሃል እየቀዘቀዘ መጣ፣ እየተነሳ እየበረደ ተጀምሮ ነበረ። ሰሞኑን ደግሞ ተመልሶ የዓመቱ ውስጥ በጣም ኃይለኛ የሆነ ጦርነት የሚመስል እነሱ ሁለቱም ቡድኖች ጦርነት አይፈልጉም፣ ግን ወደ ጦርነት የሚያነሳሳቸው ወደ ጦርነት የሚከታቸው አይነት ነው የተከሰተው ማለት ነው። ሂዝቦላ እንደሚታወቀው በኢራን የሚታገዝ ነው። በዛ መሰረት ምን አደረገ? 320 ሮኬቶችን ወደ ሰሜን እስራኤል አስወነጨፈ። ወደዛ ከተወነጨፈ በኋላ የተለያዩ ቦታዎች እስራኤል ላይ ጥቃት ደረሰባቸው። ጥቃት ከደረሰባቸው በኋላ ደግሞ አንድ ወታደር ከእስራኤል ሞተባቸው ማለት ነው። በዚህ አጸፋ እኔ ራሴን መከላከል አለብኝ፣ ሰላም እፈልጋለሁ ግን ራሴን መከላከል አለብኝ የምትል እስራኤል ራሷን ለመከላከል ዘርፈ ብዙ የሆኑ ጥቃቶችን የመልስ ጥቃቶችን መስጠት ጀመረች ማለት ነው። የመልስ ጥቃቶችን በተለያዩ አውሮፕላንና በተለያዩ ጄቶች ድብደባ አካሄደች። ምን ላይ? የማስወንጨፊያ ቦታዎች የሂዝቦላ ሮኬት ማስወንጨፊያ ቦታዎችን በብዛት አወደመች ማለት ነው። በዛ ምክንያት የሂዝቦላ ቡድኖች አዋጊዎች 3 ሞተዋል ማለት ነው። 3 አዋጊዎች ሞቶባታል ማለት ነው። ከዛ ይሄ በ10 ወራት ውስጥ የመጀመሪያ ትልቁ ጦርነት ነው። መካከለኛ ምስራቅን ቀጥታ ወደ ጦርነት የሚከት ነው የተባለለት የጦርነት አይነት ነው እየተካሄደ ያለው ማለት ነው። ይሄ ብቻ አይደለም። አሜሪካን ሌሎች ወስተርን ወይም ደግሞ ምዕራባውያን እነ ፈረንሳይ፣ እነ ጀርመን፣ እነ አሜሪካ፣ እነ ካናዳ፣ እነ አውስትራሊያ፣ እነ ተለያዩ ሀገራት ምን አድርገው ነበረ? ዜጎቻቸውን ከዛ አካባቢ ለማውጣት ጥረት ሲያደርጉ ነበር። አሜሪካ በበኩሏ ቀጠናው ላይ ሰላም መኖር አለበት፣ እዛ አካባቢ ከታወከ ዓለም ትታወካለች፣ ስለዚህ እርቅ ሰላም መፈጠር አለበት በሚል በሽምግልና መልክ ፈረንሳይና ሌሎች አረብ ሀገራትንም ይዛ ሽምግልና ተቀምጣ ነበር ማለት ነው። ያ ሽምግልና ያልተሳካ ይመስላል። ምክንያቱም ጦርነቱ እየተፋፋመ ነው። ብዙ ንብረቶች እየወደሙ ነው። ብዙ ወጣቶች፣ ብዙ ሰዎች እየሞቱ ነው። በየቀን ግድያ ነው። የእስራኤል መከላከያ ሚኒስቴር ባለፈው እንዳለው ምን ነበረ? እኛ ራሳችን ነው የምንከላከለው። ከዚህ በኋላ ዳንኤል አጋሪን ይባላል። ዳንኤል አጋሪን የመከላከያ ሚኒስቴር የእስራኤል ነው። እኛ ጦርነት ፈልገን አልነበረም፣ ግን እየከተቱን ነው፣ ወደ ጦርነት እየገባን ነው፣ ሳንፈልግ ነው ወደዛ እየገባን ያለ ነው፣ እኛ እርቀ ሰላም ነው የምንፈልገው የሚል ላይ ውይይት አድርጎ ነበረ። ግን አሜሪካ አሁንም ተስፋ አልቆርጥም፣ ሰላም መፈጠር አለበት
የዓለም ሰላም የመካከለኛ ምስራቅ ሰላም ሲኖር ነው ዓለም ሰላም የሚኖራት የሚለው ላይ በጣም አሜሪካ በአጽንኦት እየሰራችበት ያለችበት ሁኔታ ነው ማለት ነው። ይሄ ነው ያለኝ። አዎ እስኪ በዚህ ዙሪያ ዜጎችን እያደጉ ነው፣ ትላልቅ መሪዎች እየሞቱ ነው፣ በኢኮኖሚ ውድቀት ላይ ነው የሚገኘው በዚህ በሽብር የተነሳ ማለት ነው። እስኪ በዚህ ዙሪያ ሀሳብ የምትሰጪበት አንዳንድ ነገር ጨምርበት። እሺ በመካከለኛው ምስራቅ እየተካሄደ ያለው ውጊያ ወደ ሶስተኛው ዓለም ጦርነት ሊያመራ ነው የሚችለው። ጦርነቱ ለሁለት ተከፍሎ ነው እየተካሄደ ያለው። እስራኤል በአሜሪካ፣ በእንግሊዝ፣ በፈረንሳይ እና በመሳሰሉት ተደግፋ ነው እያደረገች ያለችው ውጊያውን። ሄዝቦላ ደግሞ በኢራን፣ በፓኪስታን እና በራሽያ እና በቻይና ነው ተደግፋ ጦርነቱን እያካሄደች ያለው። ወደ ሶስተኛ ዓለም ጦርነት ሊያመራ ይችላል ማለት ነው። ይሄ ደግሞ የኢኮኖሚ ድቀትን ዓለም ላይ በተለያዩ አቅጣጫ ሊያመጣ ይችላል። ብዙ ሰዎች በኢኮኖሚ ሊደቁ ይችላሉ፣ ሊጎዱ ይችላሉ። እዛ መካከለኛ ምስራቅ ላይ የተፈጠረው ችግር ወይም ደግሞ ጦርነት ደግሞ ወደ ዓለም ሊስፋፋ የሚችልበት ሁኔታ ነው ያለው። ምክንያቱም ሁሉም የጦርነት መነሻዎች እዛ ቦታ ናቸው። ለዘመናት ለዓመታት የነበረው ከዚህ በፊትም ባለን ልምድ ብዙ ሰዎች ብዙ ክስተቶች እዛ አካባቢ ይፈጠሩና ወደ ዓለም የሚሰፉበት ሁኔታ ስላለ ይሄ ደግሞ የነዳጅ ውድነትን የትራንስፖርት ችግርን ዓለም ላይ ሊያመጣ ይችላል። የትራንስፖርት ችግር ደግሞ ምን ያመጣል ማለት ስንለው የተለያዩ ነገሮች እንቅስቃሴ፣ የሚበሉ የሚጠጡ ብዙ ነገሮች እንቅስቃሴ እንዳይደረጉ ያደርጋል። ይሄ ደግሞ ወዴት ያመራል? የኢኮኖሚ ድቀትን ዓለም ላይ አጠቃላይ ዓለም ላይ ሊያመጣ ይችላል። አንድ ሰላም ይጠፋል፣ ሁለት የኢኮኖሚ ድቀት ይመጣል። ስለዚህ ዓለም ወዴት ትሄዳለች የሚለው ደግሞ ወደፊት ሁላችንም የምንከታተል ይሆናል ማለት ነው። አሁን እንግዲህ የሂዝቦላና የእስራኤል ውጊያ በማስመልከት ያነሳችሁት ሀሳብ ይሄን ይመስል ነበረ። ወደፊት ደግሞ አንተ እንዳልከው የምናይ ይሆናል። እስካሁን እንግዲህ የሰዎች ሕይወት አልፏል፣ ለኢኮኖሚ ውድቀት ተዳርገዋል። በወቅታዊ ጉዳዮች የያዝነው የትንተናችን ይሄን ይመስል ነበረ። ስለቆይታችሁ ሁለታችሁም በጣም አመሰግናለሁ። ክቡራት እና ክቡራን የጨፌ ሚዲያ ተከታታዮች ለዛሬ የያዝነው ወቅታዊ ጉዳይ ትንተናችን ይሄን ይመስል ነበር። እስከ መጨረሻ ስለተከታተላችሁን እናመሰግናለን። ከቀሪ ጨፌ ፕሮግራም ጋር መልካም ቆይታ። ቸር ሰንብቱልን።